ሰላምሽ ይብዛልኝ እህቴ። እኔ ብዙ ፈተና ገጥሞኛል። አረብ ሀገር ላይ 10 ዓመት ሆኖኛል። በየወሩ ችግር እያወሩ በየወሩ ደሞዝ እንድልክ ያደርጉኛል። ራሴ መሆን አቅቶኛል። ምን ትመክርኛለሽ? ይሄን ቪዲዮ የምትሰሙ ልጆች በጠቅላላ ቪዲዮውን ላይክ አድርጉት፣ ዩቱብ ሪኮመንድ አድርጉ። በጣም ብዙ እንደዚህ አይነት ጥያቄ አይምሯቸው ውስጥ የሚያቃጭልባቸው ብዙ እህቶች አረብ ሀገር ላይ ያሉ ለቤተሰብ እየኖሩ ለእህት ለወንድም እየኖሩ ለዘመድ እየኖሩ ወደ ሀገራቸው መግባት ተራራ የሆነባቸው በገዛ ልፋታቸው በገዛ ጉልበታቸው የሰሩትን ገንዘብ ለራሳቸው ማድረግ ያልቻሉ ሀገር መግባት እየፈለጉ ኢትዮጵያ ምንም ነገር እንደሌላቸው ስለሚያውቁ እዛው አረብ ሀገር ቁጭ የሚሉ ብዙ ልጆች አሉ። የዛሬዋ እህታችን እንግዲህ 10 ዓመት ሙሉ አረብ ሀገር ኖራ አንድ ብር የላትም። በየወሩ ችግር እያወሩ በየወሩ ደሞዟን እየላከች ነው። ስለዚህ አንቺ በእሷ ቦታ ብትሆኚ ምንድን ነው የምታደርጊው? ይህን ቪዲዮ የምታይ ልጅ ከስር በኮሜንት አስቀምጭላት። አንቺ በእሷ ቦታ 10 ዓመት ሙሉ ሰርተሽ አንድ ብር የለሽም። ወጣት ነሽ፣ ይደክምሻል። ብዙ ነገሮች አሉ አረብ ሀገር ላይ አይደለ? ወደ ሀገር ልግባ ስትይ ምንም እንደሌለሽ ሲሰማሽ ምን አይነት ውሳኔ ነው የምትወስኙ በህይወትሽ? ተስፋ መቁረጥ፣ ከዚህ በኋላ አይሆንም ህይወት ማለት ነው ወይስ ከዚህ በኋላ እንደዚህ ያህል ጊዜ ሰርቼ ለራሴ ይዤ ከዛ ወደ ሀገር ይመለሳለሁ ነው የምትይው? በእሷ ቦታ ላይ ሆነሽ አረብ ሀገር ያለሽ እህት ብቻ ኮሜንት አርጊ ከስር። ለምን አረብ ሀገር ያለች እህት ያልኩት፣ አረብ ሀገር ያለች እህት ታውቀዋለች ገንዘቡ እንዴት እንደሚመጣ። ስለዚህ ወደ እህታችን ስመለስ እንግዲህ 10 ዓመት ማለት ይሄ ነው። 5 5 10 አይደል? 10 ዓመት ማለት ከህይወትሽ 10 ዓመት ተቀንሷል ከእድሜሽ። ይሄን 10 ዓመት ገንዘብ ብትከፊም አታገኙም። 10 ዓመት ሙሉ ዋጋ የከፈልሽላቸው ሰዎች እዚህ ጋር ነው ጥያቄው። ነገ አንቺ አይበለውና ስታጸጂ ከመሰላል ብትወድቂና እግርሽ አካለ ጎዶሎ ብትሆኚ፣ እሺ አይበለውና ሳታስቢው የተለያየ የጤና ችግር ቢገጥምሽ እነዚህ 10 ዓመት ሙሉ ዋጋ የከፈልሽላቸው ሰዎች የሚያስጠጉሽ ይመስልሻል? አያስጠጉሽም በፍጹም። እያየነው ነው፣ እየሰማን ነው፣ እያየን ነው፣ ብዙ ነገር እያየን ነው። የአረብ ሀገር እህት በየዋህነቷ በመልካምነቷ እኔ እየሰራሁ ሌላው ለምን ይቸገር በማለቷ ባዶ እጇን እየቀረች ነው። ንብረቷን እንኳን ወደ ቤተሰብ ጋር እየላከች ቤተሰብ አላቅም እያላት ራሷን እንድታጠፋ እያስገድዷት ነው የአረብ ሀገር እህት። በጣም ብዙዎቹ እንደዚህ አይነት መንገድ ውስጥ አልፈዋል። አሁን በቀደም ራሷ አንድ ልጅ የቡታጅራ ልጅ ራሷን አጥፍታለች። የገዛ እናቷ የገዛ ወንድሟ ንብረቷን ሙልጭ አርገውት፣ እኔ ራሱ ቪዲዮ ሰርችበታለሁ። ስለዚህ እህቴ 10 ዓመት አሁናችሁ በምንም ተአምር አትመልሹ፣ በቃ አትመልሹ። 10 ዓመቱን የሆኑ ሰዎችን እንደረዳሽ ወይም ደግሞ የሆነ ነገር እንዳረግሽ ከፈጣሪ ያገኛሉ ብለሽ መተው። ከዛ ባለፈ በየወሩ ችግር የሚያወሩት ሰዎች እጅ አላቸው፣ እግር አላቸው፣ ጤነኛ ናቸው። እጅ እግር እስካለው ድረስ የትኛውም ሰው በደንብ አድርገሽ አስቢ ጭንቅላትሽ ውስጥ። እጅ እግር እስካለው የትኛውም ሰው ተነስቶ የመስራት ግዴታ አለበት። እህት ወንድሞችሽ እንኳን ቢሆኑ የእህት የወንድሞችሽ ኃላፊነት አለብኝ ብለሽ በዚህ ልክ ራስሽ ላይ አትጫኝ። እህት ወንድሞችሽን እኮ እናት አባትሽ ነው የወለዷቸው አይደለ? እናት አባትሽ ከወለዷቸው በኋላ እናት አባትሽ ናቸው ኃላፊነት ያለባቸው እንጂ አንቺ አይደለሽ። ብዙ ጊዜ ብዙ እህቶች አረብ ሀገር ላይ እድሜያቸው ሙልጭ የሚያደርጉት የመጀመሪያ ልጅ ነኝ ከኔ በኋላ ያሉት ልጆች የኔ ኃላፊነት ነው በማለት ሙሉ የወር ደሞዝ እየላኩ ሙሉ የወር ገንዘብ እየላኩ እነዛ የላኩላቸው እህት ወንድሞች መልሰው ሲጎዷቸው በማይታከም ቃላት አይምሯቸውን ሲነኳቸው እናያለን። ስለዚህ እህት ወንድሞችሽ እንኳን ኢቭን ቢሆኑ የእህት የወንድሞች ግዴታ እኔ አለብኝ ወይ? እኔ ነኝ እንደ የወለድኳቸው፣ እናት አባቴ ናቸው። እነሱ ግዴታ ያለባቸው እናት አባቴ ናቸው። የመጀመሪያ ልጅ ሆንሽ ለቤቱ ሁለተኛው እኔ አረብ ሀገር ባልኖር እሺ
እንደዚህ ብለሽ አስቢ። እኔ አረብ ሀገር ባልኖር እነዚህ ሰዎች እንዴት ነው የሚተዳደሩት? ገብቶሻል? መስራት ያለባቸውን ይሰራሉ፣ ማድረግ ያለባቸውን ያደርጋሉ። በምንም ተአምር ሳይበሉ ሳይጠጡ አያድሩ። አየሽ፣ አንቺ አረብ ሀገር ብትኖሪም ባትኖሪም እነዚህ ሰዎች ይኖራሉ። ነገር ግን አንቺ አይምሮሽን ያሳመንሽው ነገር አለ። እነሱ ሲቸገሩ እኔ ማየት አልፈልግም የሚል አመለካከት ጭንቅላትሽ ውስጥ ስላለ ይሄን አመለካከት ካልሰበርሽ 10 ዓመት ነው አሁን የሰራሽው። ሌላ 10 ዓመት ብትደግሚ የራስሽን ነገር አትይዥም። ስለዚህ ቀጥታ ወደ አይምሮሽ ውስጥ ልታስገቢ የሚገባው ነገር እኔ 10 ዓመት ሁሉ ኖሬላቸው አንድ ቀን በድንገት ደውለሽ ሞክሪው፣ አሞኛል ልመጣ ነው ቢያቸው፣ ከዛ ምን ልትሰሪ ነው የምትመጪው? እዛው እንደምንም ብለሽ ስሪ ሲሉሽ የመጨረሻ ምድር ሰማዩ የሚደበላለቅብሽ። ምክንያቱም ብዙ ልጆች እንደዚህ እየተባሉ ስለሆነ እኔ ራሱ በቅርብ የማውቃቸው ልጆች እንደዚህ እየተባሉ ነው። 5 ዓመት 6 ዓመት ሰርተው ይገርምሽ። ስለዚህ እነዚህን ሰዎች የመርዳት ግዴታ የለብሽም። እነሱን የመርዳት ግዴታ አለብኝ ብለሽ የምታስቢው ምን አይነት ሰዎች እንደሆኑ ልንገርሽ። እናትና አባትሽ። እናትንና አባትሽን እርጅ በልኩ በአግባቡ። እነሱንም ስትረጂ ከልክ በላይ አይደለም። የወር ደመወዝ ሁላ አይላክ፣ ነውር ነው፣ አይላክ። ምክንያቱም እኔ አሁን ያለሁት እኮ አረብ ቤት ነው። አረብ ደግሞ ምኑም አይታመንም። ነገ ብድግ ብላ በቃ እኔ ከዚህ በኋላ ሰራተኛ አልፈልግም ወደ ሀገርሽ ልክሽ ነው ብትልሽ፣ ከሀገርሽ ነው ያመጣሁሽ ወደ ሀገርሽ ነው ልክሽ ብትልሽ መብቷ ነው። ከቢሮ አላመጣሁሽም ከኢትዮጵያ ነው ያመጣሁሽ ወደ ኢትዮጵያ ነው ልክሽ ብትልሽ መብቷ ነው። በዛ ሰዓት ምንድን ነው የሚወጣሽ? ከንፈር መምጠጫ፣ ቡና መጠጫ፣ ውሃ መጠጫ ነው የሚያደርጉሽ። ከዛ ባለፈ ለአይምሮ የሚከብድ ቃላት እየተናገሩ ራስሽን እንድትጠይ ተስፋ እንድትቆርጪ ህይወት ሬት እንዲልሽ አረጉሻል። ስለዚህ በየትኛውም ሁኔታ ውስጥ ብትሆኚ አንቺ ለራስሽ መያዝ ያለብሽ አንቺ ነሽ እንጂ ማንም አይደለም። ስለዚህ እኔ አረብ ሀገር ባልኖር ኖሮ ያን የሚያወሩትን ችግር እንዴት አድርገው ይቀርፉት ነበረ? ለምሳሌ ቤት ተከራይተው ከሆነ የሚኖሩት እኔ አረብ ሀገር ባልኖር ያን የቤት ኪራይ ከየት አምጥተው ይከፍላሉ? ሰርተው ቤት ውስጥ 4 ልጆች ካሉ 4ቱም ተፍጨርጭረው ሰርተው አጋይተው የቤት ኪራይ ይከፍላሉ። አንቺ ግን አረብ ሀገር እንዳለች ስለሚታወቅ ከአረብ ሀገር ደግሞ ገንዘብ የሚሸመጠጥ ስለሚመስላቸው የፈሰሰው አያውቅም። አንድ ስራ አይሰሩም። ቁጭ ብለው እግርና እጃቸውን አጣምረው ይሄንን ሶሻል ሚዲያ ወር ላይ ወርታች ስክሮል እያደረጉ አንቺ እዚህ ደም ተፍተሽ ያመጣሽውን ገንዘብ እነሱ ይኖሩበታል። ስለዚህ በህይወት ውስጥ ነው ማለት ከዚህ በኋላ አልክም፣ ደክሞኛል፣ አቅቶኛል፣ እያመመኝ ነው አልክም ማለት አለብሽ። አልክም በቃ ማንም ይሁን ምንም ይሁን እየነገርኩሽ ነው። የገዛ እናቷ የገዛ ወንድሟ ከቤት ምን ልትሰሪ ነው መጣሽ የመጣሽው የተባለች ብዙ እህታለች። እኔ ራሱ በጣም ብዙ ቪዲዮ ሰርቻለሁ፣ ገብተሽ ስሚያቸው። በጣም ትናንት ራሱ አንድ ኮሜንት ላይ ቪዲዮ ሰርቻለሁ። የእናቷ እህት እኩለ ሌሊት ላይ ከዱባይ ገብታ ጎትታን ያወጣቻት ከቤት ውስጥ ከራሷ ቤት ውስጥ። ስለዚህ አንቺ ነገ ይሄ እንደማይገጥምሽ በምንም እርግጠኛ አይደለሽም። ሲቀጥል አንቺ ምንም የለኝም ብለሻል 10 ዓመት ሙሉ። ስለዚህ ኖ በያቸው፣ አልክም በያቸው። እያቃተኝ ስለሆነ ስራ እየሰራው አይደለም በያቸው። የሚደወለው ስልክ፣ የሚጻፈው ቴክስት፣ ሁሉም ነገር ይቀራል። ምክንያቱም እህትሽም ወንድምሽም ሁሉም ሰው ቢሆን በገንዘብ የተሳሰረ ወዳጅነት የሚፈራው የ10 ዓመት ወዳጅነትሽ በገንዘብ የተሳሰረ ነው። ገንዘቡ የቆመ ቀን እንዴት ነሽ ተብለሽ አይደወልልሽም። ወር ጠብቀው የሚደውሉ ሰዎች በቃ ዝም ብለሽ ሞክሩ። እንደዚህ የምትደረጉ ልጆች ይሄንን ሞክሩት። ይሄ በየወሩ ችግር የሚያወሩባችሁን ሰዎች እኔ አሁን ስራ እየሰራው አይደለም፣ ደክሞኝ እያቃተኝ ስለሆነ ስራ እየሰራው አይደለም፣ ስለዚህ ቢሮ ላይ ነው ያለሁት። ስራሽ ቦታ ሆነሽ ዶክቶሻ ከዛ እያቸው ጥፍት ነው የሚሉት። ብር ካለክሽላቸው ምን ትሰሪያለሽ? እነሱ ጋር አንቺ ጋር የሚያወሩት እነሱ ምንም አሰሪ። ስለዚህ እኔ ነኝ ለራሴ ያለሁት፣ ለራሴ መቆም ያለብኝ እኔ ነኝ። ከኔ ውጭ ማንም የለም። እኔ ብሰበር ማንም አያነሳኝም። የሰው ልጅ እንደሆነ
ተሰጥቶት እንዳልተሰጠው ተደርጎለት እንዳልተደረገለት ነው። በመስጠት የያዝሽው ወዳጅነት መስጠትሽን ያቋረጥሽ ቀን ወዳጅነቱ እዛ ጋ ይቋረጣል። እኔ ብዙ ጊዜ ተናግሬያለሁ። ቤተሰብ ራሱ ስትረዱ በልኩና በአግባቡ ነው መሆን ያለበት እንጂ ዝም ብላችሁ ወር ከወር አትስጡ። ለማንም ቢሆን ማን ያነሳሻል? ነገ አንቺ ብትወድቂ፣ ብትደክሜ፣ ብትታመሚ ማንም አያነሳሽ። እያየሽ እኮ ነው፣ እየሰማሽ እኮ ነው። እኔ እኮ ደግሜ ነው እየነገርኩሽ አሉት። ስለዚህ በህይወትሽ ውስጥ የውሳኔ ሰው ሁኚ። ማንም ሰው ምንም ሰው ቢሆን የኔን ችግር ቀድሞ ለኔ የሚቀርፍልኝ እኔ ነኝ ማለት አለብሽ። ምንም ነገር ቢገጥመኝ ችግሬን እንድቀርፍ ደግሞ እዚህ ምድር ላይ እስከኖርኩ ድረስ ገንዘብ ያስፈልገኛል ብለሽ አስቢ። አንዳንድ ሰዎች ገንዘብ ምን ይሰራል? ኧረ እባክሽ እና ገንዘብ ምንም የማይሰራ ከሆነ ለምን ኢትዮጵያ አልተቀመጥሽ? ምን ልትሰሪ መጣሽ? አረብ ሀገር ምን ልትሰሪ መጣሽ? ከላይታች እየተገላመጥሽ ከፍ ዝቅ እያደረገችሽ አንድ ይህን ስሪ፣ አንድ ይህን ስሪ፣ አንድ ይህን ስሪ እያለችሽ ከላይ እስከታች ድረስ እንደ ሮቦት እየሮጥሽ የምትሰሪው ገንዘብ ምንም ባይሰራ ነው። አንዳንድ ልጆች ደግሞ ከቤተሰብ ልታቆራርጭ ነው። እኔ ከቤተሰብ እያቆራረጡሽ አይደለም የኔ እናት፣ እውነታውን እየነገርኩሽ ያለሁት። ወሩን ሙሉ ስትሰራ አብራሽ ያለችው ልጅ አንቺ ራስሽ ነሽ። 99% ለራስሽ ያስቀምጭ። እሱንም አልችልም ካልሽ ቢያንስ ግማሹን ለራስሽ ያስቀምጭ። የወርሽ መጨረሻ ላይ ይሄ የልፋቴ ነው ብለሽ ለራስሽ ያስቀምጭ። ምን ልትሰሪ መጣሽ አንቺ? ባህር አቋርጠሽ ስንት ዋጋ ከፍለሽ ምን ልትሰሪ መጣሽ አረብ ሀገር? በቃ እያነሳሽ ለሰዎች መስጠት። ሰዎች ብታረጊላቸው ባታረጊላቸው እህቴ እመኚ፣ ዞሮ ዞሮ ከመውቀስ ዞሮ ዞሮ ከማማረር አንቺ ላይ ወደኋላ አይሉ። ነገሮች እኮ 10 ዓመት ሙሉ የሰራሽበትን የሰጠሻቸው ቤተሰብም ይሁን ዘመድም ይሁን የትኛውም ሰው ነገ ስትገቢ ምን ይዛ መጣች ነው እንጂ እሷ እኮ እዛ ሆና ይሄን አድርጋልን አለች። ተስፋነሽ ምን አለች በይ። ያቺ ዩቱብ ላይ ያየኋት ልጅ ምን አለች በይ። ግልጹን ነው የምነግርሽ። ስለዚህ ለራሳችሁ መሆን ልመዱ እህቶቼ። ኖ ማለት ጀምሩ። በህይወታችሁ ባውንደሪ ይኖራችሁ፣ የራሳችሁ ቀይ መስመር ይኖራችሁ። በየጊዜው ችግር የሚያወሩ ከሆነ ችግራቸውን እራሳቸው እዛው ይቅረፉ። እኔ አረብ ሀገር ባልኖር እንዴት አድርገውን ያንን ስራ የሚሰሩት ያንን ችግር የሚቀርፉት ያንን ገንዘብ የሚከፍሉ ሰርተው ተፍጨርጭረው አይደለም። ብድር ምናምን አትስጭ። ብድር ራሱ እዛው ኢትዮጵያ ካለ ሰው ይበዳደሩ። ብዙ ጊዜ የአረብ ሀገር ገንዘብ ተበድረውት ራሱ አይመልሱትም። ነገርኩሽ እኮ ገንዘቡ የሚሸመጠጥ ነው የሚመስላቸው እንጂ ደም ተፍተሽ ሽንት ቤት መግባት ተሳቀሽ፣ መብላት ተሳቀሽ፣ በአንድ ዩኒፎርም ታጥረሽ ስንት ዋጋ ከፍለሽ እንደምታመጭ እኔ አንቺ እናውቀዋለን፣ እነሱ ያውቁ። ስለዚህ እህቴ ከዚህ በኋላ ኖ በማለት ስራ እየሰራው አይደለም በማለት ለራስሽ ከዚህ በኋላ ቢያንስ 2 ዓመት ከበዛ ወይም 1 ዓመት ያችን ገንዘብ ቁጥር አድርገሽ ይዘሽ ባለሽበት አገር ብሩን ይዘሽ ወይም ወርቅ ገዝተሽ ወርቋን ደግሞ ለማንም ሳትነግሪ ድብቅ አድርገሽ ኢትዮጵያ ሄደሽ እዛ በቃ ምንም እንደሌለሽ አድርገሽ ገብተሽ ከዛ በኋላ አዝማሚያቸውን አይተሽ ከንፈርም የመጡብሽ ከሆነ ዞር ብለሽ ያችን ወርቋን ወርቅ ቤት ሸጠሽ የሆነች ነገር እየሰራሽ ኑሪ ኢትዮጵያ። ለምን ድንች ቀቅሎ መሸጥ አይሆንም? 10 ዓመት ሰራሽ። ከዚህ በኋላ 1 ዓመት ብጨምሪ 11፣ 2 ብጨምሪ 12። ሴት ልጅ ነሽ እኮ ጉልበት እኮ ያልቃል። እንኳን የሴት ልጅ ጉልበት የወንድ ልጅ ጉልበት ያልቃል። ስለዚህ ባካችሁ እህቶቼ ንቁ። አረ ተው ግን ተኝታችሁ እዛው አትቅሩ። እንዲህ ውሃ ተደፍቶባችሁም እኮ እየነቃችሁ አይደለም ጋይስ። ምንድን ይሻለው? ስለዚህ ነው ይሄን ነው የምልሽ እህቴ። በህይወትሽ ውስጥ መቼም ቢሆን ተስፋ እንዳትቆርጭ። መቼም በቃ 10 ዓመት አልፏል። ከዚህ በኋላ ለራሴ መሆን አለብኝ ማለት አለብሽ። እምቢ ማለትን አትፍሪ እሺ። እምቢ የማትልን ሴት ማንም አያከብራት። ግልጹን ነው የምነግርሽ። እምቢ የምትልና እምቢ የማትልን ሴት በጣም ነው በልዩነት የሚያውቋት። እምቢ የምትይ ከሆነ ኖ የምትይ ከሆነ እሷ እኮ ትበያለሽ። ይበሉሽ፣ ምን አገባሽ? እሷ እኮ አትሰጥም። ይበሉሽ። ብትሰጭም ያወራሉ፣ ባትሰጭም ያወራሉ። የራሳቸው ጉዳይ ነው። ስለዚህ ራስሽን ጠብቂ። ለራስሽ ያለሽው ራስሽ ነሽ። ከሌሎች ሰዎች ተማሪ። ገብቶሻል? እኔ ይሄን ነው የምልሽ። ቤተሰብ ደግሞ የሚሉት ከስር በኮሜንት ያሰፍሩልሻል። እንግዲህ 10 ዓመቷን ልፋቷ ምንም 5 ሳንቲም እጇ ላይ አለመኖሯ እህታችን በጣም ብዙ ፈተና እንዳሳለፈች ነግራናለች። ሁሉም ሰው በህይወቱ ደግሞ ፈተና ያሳልፋል። እሺ ሳልነግርሽ የማላልፈው ነገር የትኛውም ሰው ትንሹም ትልቁም ይብዛም ይነስም ሁሉም ሰው ፈተና አሳልፏል በህይወቱ። ብዙ ውጣ ውረድ አሳልፏል። እኔ ራሱ በዚች እድሜ ብዙ ነገር አሳልፌያለሁ። እግዚአብሔር ይመስገን፣ ክብሩ ይስፋ። ግን ያ ሁሉ ነገር ሲያስተምረኝ አሳልፎኛል፣ እዚህ ያደረሰኝ።
በክፋት የሚመጣው ክፋት ምንድን ነው? በደግ የሚመጣው ደግነት ምንድን ነው? ሊጥለኝ የሚመጣው ከመውደቅ በኋላ እንዴት መነሳት አለ? ብዙ ነገሮችን አስተምሮኛል እስከዚች እድሜ። እኔ የባሰ ደግሞ ብዙ ፈተና ካሳለፉ ልጆች ጋር ከስራ ባልደረቦች ጋር ስለነበርኩ እኔ ያሳለፍኳት ምንም ልችላለሁ ከኔ በላይ ያሳለፉ ሰዎች ስላሉ። ስለዚህ አንቺ 10 ዓመት ብዙ እህቶች ይኖራሉ 16 17 ዓመት። ባለፈው እንደውም አንድ ልጅ ቲክቶክ ላይ የተሻት ከሆነ እኔ ተልኮልኝ በውስጥ ቪዲዮ 17 ዓመት ሰርታ እህቷ እና እናቷ ነይ ብለው ወደ ኢትዮጵያ ከገባች በኋላ 3 ልጆች አሏት። ከዱባይ ነው የገባችው። ከዛ ልጆችሽን ይዘሽ ከዚህ ቤት ውጭ ነው ያሏት። ከገዛ ቤቷ ውጭ አሏት። ያንን ቤት ያሰራችው ገንዘብ እየላከች ራሷ ነች። ስለዚህ አሁን ልጅቷ ገንዘቧ እንዲጠየቅ ምናምን እንደው አንድ ድርጅት አቅርቧል ነበረ፣ ጀጎል በጎ አድራጎት የሚባል ድርጅት ማለት ነው፣ ሰምታችኋት ከሆነ። ስለዚህ ከአንቺ ባሰን ብዙ ፈተና ያሳለፈ ሰው አለ እዚች ምድር ላይ እና ተስፋ በህይወትሽ እንዳትቆርጭ፣ ተማሪበት። በቃ ይሄን አረኩላችሁ፣ ምን አረጉልኝ፣ እኔ ነገ የሆነ ነገር ማን ነው የሚቀበለኝ? ከኔ ውጭ ማን አለ እንደ እምነቴ ከፈጠረኝ ውጭ? ፈጣሪ ደግሞ እራሳችሁን ጠብቁ ከኔ በታች ብሏል። ራስሽን እንደምንም እያየሽ ገንዘብሽን እንደምንም እየበታሽ ስለ ነገ እግዚአብሔር ያውቃል፣ ስለ ነገ ፈጣሪ ያውቃል የሚባል አማርኛ የለም። መጀመሪያ ራስሽን ጠብቂ፣ ለራስሽ ሁኚ። እኔ ይሄን ነው የምልሽ። አይ ቲንክ ዛሬ በጣም ረጅም ሆነ ቪዲዮ። እህቴ በርቺ፣ ጠንክሪ፣ እግዚአብሔር የልብሽን መሻት ይሙላልሽ። የአረብ ሀገር ህይወት እንኳን 10 ዓመት 2 ዓመቷ 2000 ዓመት የምትሆንበት ሰው ብዙ ነው እና አይዟችሁ እህቶች፣ ጠንክሩ፣ በርቱ። አንቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ሃርድ ወርከር ነሽ። ከኢትዮጵያ ወደ አረብ ሀገር ለህልምሽ ስለወጣሽ ሁሌም ወደ ህልምሽ እየሄድሽ ቤተሰቤ ተከታታይ አክባሪ ስለሆንሽ በጣም ነው የማመሰግነው። አዲስ ከሆንሽ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። አዳዲስ አረብ ሀገር የመጡ ልጆች ብዙ ቁም ነገር ያላቸውን ትምህርቶች ስለሚያገኙ ቪዲዮውን ሼር በማድረግ ቤተሰብ እንዲሆኑ ተባበሪ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ።